እሺ አሁኑኑ አስገባልሃለሁ። ይቅርታ ስራ በዝቶብኝ ስለነበር ነው ቶሎ ያልመጣሁት። ምን ልታዘዝ? እንዳንቺ አይነት ፈካ ነጣ ያለ ማኪያቶ አምጪልኝ። እሺ አሁን አመጣለሁ። ስሚ ታዲያ ደራሽን ስኳር እንዳይኖረው፣ አንቺ ከነካሽው ጣዕሙ ስለሚጨምር ሌላ ስኳር አስፈልገው። ትላንትና እኮ በጣም ቸኩዬ ስለነበረ ነው ሂሳቡን ሳልሰጥ የሄድኩት። ሂሳብ እኮ ያልጠየኩ ቸኩለ ስለነበረ ሰዓትን እንዳላቃጥል ብዬ ነው። ያስታውቅ ነበር አይደል? አዎ በጣም ታስታውቃለህ። በእውነት ካንተ ይሄን ያህል የሰው መረዳት አልጠበቅኩም ነበር። በጣም አመሰግናለሁ። አመሰግናለሁ። እሱ ላንተ ቲፕ ነው። ፈገግታም ትህትናህም በጣም ደስ ይላል። ቀጥልበት። አመሰግናለሁ። እሺ ደህና ዋል። አተባሪው ጸብ ነው እንደምፈልገው ከኔ ጋር ሚኒሼ ይገባል ያልሽ አተባቢ ምሰቀርበው ያልኩ አንዴ ና ብለው የምሰው ይነሳበት። እሺ በቃ መጣው እያየሽ አሁን ቀን ምሰይን በልቼ ልምጣ። ተዋውቋት ህሊና ትባላለች። በጣም ጸደይ ሰው ነች። በዛ ላይ የዘረጦ ልጅ። ወይኔ ትንሽ ግራ አጋባችሁ መሰለኝ። የመለኛ ልጅ ነች። ሰው መርዳት በጣም ነው የሚያስደስታት። ከኔም ጋር የተገናኘነው በለመደጇ ሰው ስትረዳ ነው። እኔም ከተረጂዎቹ አንዱ ነበርኩኝ። የዛሬን አያድርገውና እኔም ጎዳና ላይ በነበርኩበት ሰዓት ማለት ነው። ምን ነው ጎዳና ስላስደነገጥኳችሁ አይደል? አይዟችሁ አሁንም አድሜ ለህሉ ታሪክ ሆኗል። ስንገናኝ ትንሽ መላ ሰታኝ ይሄን ሊስትሮ አስጀመረች። እኔም አላሳፈርኳትም። በት ብዬ ይቺ ሊስትሮ ለማሳደግ እየጣርኩ። ህሉ ማለት ልክ እንደ እህቴ ነች። ግን ባሪያው ሁሌ ግራ እንዳጋባኝ ነው። ህሉ አንተ ጋር በመጣሽ ቁጥር የምታሳየው ፌስ ምንም ልክ አይደለም ይለኛል። እስኪ እናንተ ፍረዱ። ሰላም ነኝ ወንድም። ሰላም ነው። እቺን ጫማ ለዛሬ ማታ እንድትሰፋልኝ ነበር። እቺ እንኳን ትንሽ ጊዜ ትፈጃለች። ለዛሬ አይደርስም? እሺ በቃ አደርስልሻለሁ። አደራሺ ሰፍታ አስቀምጥልኝ። ከስራ ስመለስ መጥቼ ወስደዋለሁ። እሺ እሺ ልጅ ባቢ ስራ እንዴት ነው? አረ በጣም ጸዴ ነው። ሁሉ ሰሞኑን እንደምልል ለበርግዷል። ዋናው ስለሆነ ልጅ አብታሞኛል እያልከኝ ነው? ባዩ አልኩት። በቃ ባቢ ሰላም ልበልኝ ነው። ጣውት የሚሄድበት ቦታ አለ እንዴ? የልትጂ ነው? አንድ አባት አሉና እሳቸውን ዛሬ ግዴታ መጠየቅ አለብኝ። ህሉ ግን ታውቂያለሽ ምን ያህል ባንቺ ልብ እንደምቀና? ደግሞ ምንድን የሚያስቀና? እንዳንቺ ሰው መርዳትና ሰው መውደድ የሚችል ልብ ቢኖረኝ ብዬ እመኛለሁ። እና ታዲያ እንደሱ ከሆነ አንዳንዴ ከኔ ጋር ለምን አትመጣም? አግኝቼ ነው። በጣም አሪፍ። እንደዛ ከሆነ ነገ ሲሄድ አብረን ትሄዳለህ። እስታይል በቃ አሳመንኩሽ እንዴ? ይቅርታ ምን እያደረክ ነው? ምን አደረኩ የኔ ቆንጆ? ድጋሚ እንደዚህ እንዳታደርግ። አይ የምትል ከሆነ ደግሞ ምን? እሱን ከምነግርህ ድጋሚ አድርገውና ሳደርገው አሳያለሁ። አይሻልም? እንዳልፈለግሽ ለማስመሰል አትሞክሪ። ውስጥሽ እንደፈለገ ያስታውቃል። ብፈልግ ማን ከለከለኝ? አሳ እንደሚያጠምድ አሳጥማጅ በሽርፍራፊ ሳንቲም ልታታለኝ ሞከርክ አይደል እንዴ? ግትር ሴት እወዳለሁ። ሴት ልጅ ከጉሊት ምትገዛ ድንች አይደለችም። እንዲወዳለሁ እንዲጠላለሁ ብለህ በጣም አማርጥ የምትገዛት። ምንድነው የሚያመጻድቅሽ? ማንም እያጨበጨበ ጉንበስ ቀና እያልሽ ከምትገዢ እኔ እንደ ንግስት ላኖርሽ ነው ያልኩት። ለጊዜው ማንም ባጨበጨበ ቁጥር የሚጠራኝ አገልጋይ መሆንን መርጫለሁ። ምክንያቱም
አንተ ባጨበጨብክላት ቁጥር የምትመጣ የቤቱ ሻላ ለመሆን ስል እመኚኝ፣ በዚህ 3 ቀን ውስጥ ራስሽ ትለምኛለሽ። ሄሎ፣ ዛሬ ላንቺ መናገር የምፈልገው በጣም ትልቅ ነገር አለ። ምንድነው? እና ደግሞ ላንቺ የምሰጥሽ ነገር አለ። እንዴ ምንድነው? ሄሎ፣ ይሄን ነገር ዛሬ አልነበረም መናገር የነበረብኝ፣ ግን ደግሞ ነገሮች አልተመቻቹልኝም። አትፍራ። ምንድነው? ንገረኛ። መጀመሪያ ዓይንሽን ጨፍኝ። እሺ፣ ይኸው ጨፍኛለሁ። ሄሎ፣ እኔ አንቺን አንተ እኔን ምን? ይቅርታ፣ ቅድም ጫማዬን ስፋልኝ ብለሽ የሰጠሽ ልጅ ነሽ አይደል? አዎ ነኝ። ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም። እንዴ ባቢ፣ ብቻዬን ሳትኖር ከጎኔ ደሞስ ምን ሊጠቅመኝ? ያንን ሰፈር አየዋለሁ ባይኔ። ምንድን ነው የሚያደነባብርሽ? በቃ ይቅርታ አድርጌልሻለሁ። ደግሞ ካንቺም ብዙ ታኮርፊያለሽ እንዴ? እሺ ለምንድን ነው ጥለሽኝ ሄድሽው? ልጅቷ ማነች? አረ ካስተምር ነች። ምን ነው ከዚህ በፊት ትተዋወቃላችሁ እንዴ? ያችን ምስኪን ከስራ አባረካት አይደል? ታዲያ ምን አባቱ ያመጻድቃታል? ቢሆንም ሮቤል እንደዚህ ማድረግ አልነበረብህም። ያቺ ልጅ እኮ አዎ፣ ያቺ ልጅ ከካሜዳ ልጅ ናት። ሌላ የተለየ ነገር አለው? አዎ እንዳልከው እቺ ልጅ ከካሜዳ ልጅ ልትሆን ትችላለች፣ ግን ደግሞ በአንተ ሴሰኛ ምክንያት እሷ ልጅ ከስራው ተፈናቅላለች። የምርህን ነው ታዲዮስ? ለዛች ምናምን ብለህ እኔን እየተናገርከኝ ነው? ስማ ቆይ፣ እቺ ልጅ ህይወቷን የምትቀይረው ዛሬ ላይ ጎንበስ ቀና ባለችበት ካፌዎች ቢሆንስ? ለማንኛውም አስብበት እሺ። ይኸውልህ የዛችን እከካም አገልጋይ አድራሻ አሁኑን ፈልጋም። ሰላም ነኝ ወንድም። ሰላም፣ እንዴት ነሽ? ጫማ የደረሰልኝ እንዴ? አዎ በሚገባ። ይኸው ይኸው። አመሰግናለሁ። ቆይ አንዴ። ምን አነሰ እንዴ? ልጨምር? አረ በጭራሽ፣ እንደውም በጣም ብዙ ነው። ግን ይሄንን ያዡና ስራ ስትጀምሪ ሌላ ጊዜ ጫማ ስታሰፊኝ አንድ ላይ ትከፊኛለሽ። እሺ፣ በጣም አመሰግናለሁ። ቆይ እንጂ እስከ መቼ የኔ እህት የኔ ወንድም ተባብለን እንቀጥላለን? አንተዋወቅም? ደስ ይለኛል። ፍቅር እባላለሁ። በአምላክ እባላለሁ። ቅጽል ስሜ ደግሞ ባቢ። ግን ካላስቸገርኩሽ ባቢ ብለሽ ጥሪኝ። እሺ ባቢ፣ ስለተዋወቅን በጣም ደስ ብሎኛል። ግን አሁን ስለምቸኩል ሌላ ጊዜ እናወራለን። እሺ፣ ቻው። ሰላም ታዲ። ለዛች እከካም ብለህ ነው ወይስ ከኔ ጋር ያልጨረስከው ችግር አለብህ? ሰላም ዋል። ሰውየው ምን ሆኗል? የፈጣሪ ያለ። ሄሎ። አቤት አለቃ፣ ሰላም ነው? ይኸውልህ የዛችን እከካም አገልጋይ አድራሻ አሁኑን ፈልጋም።